ዛሬ ቆንጆ ቺክን ቢሪያኒ የኔን አሰራር በጣም ቀላል ነው ማሳያችሁ። እዚህ ጋር ሽንኩርት ሽሪሚሪ የተከተፈ በዘይት እየጠበስኩ ነው። ነጭ ሽንኩርት ማድርጌበታለሁ። እሱም በደንብ አድርጌ ጥብስ አድርግና በደንብ የታጠበ የዶሮ ስጋ እጨምርበታለሁ። የፈረንጅ ዶሮ ስለሆነ ውሃ ይተፋል። ውሃውን ጭርስ እስኪያደርግ በዘይቱ ጥብስ እናደርገዋለን። ከዛ ምቀመመው ደግሞ ቅመሞችን መጠቀመው ከጎልደን ስፓይስ ነው። ቲክቶክ አካውንቷን ከታች ሜንሽን አድርግላችኋለሁ። ለቢሪያኒ ብላ ያዘጋጀችው ቅመም አለ። ሽታው ራሱ ሌላ ነው። ከዚህ ቅመም እንግዲህ አንድ የሾርባ ማንኪያ ጨመርኩኝ፣ ከሞን ጨመርኩኝ፣ እንዲሁም የድንብላል ፍሬ የተፈጨ ጨምሬ የዶሮ ስጋውን በቅመሙ በደንብ አድርጌ ጥብስ አደርገዋለሁ። በመቀጠል እርጎ ነው የምጨምረው። 1-3 የሾርባ ማንኪያ የሚሆን ፕሌን እርጎ፣ ምንም ፍሌቨርድ ያልሆነ እርጎ ጨምርበታለሁ። ከእርጎ ጋር በደንብ አድርጎ ሲዋሃድልኝ የተፈጨ ቲማቲም ነው የምጨምረው። ቲማቲም፣ እርጎ፣ ቅመሙ እንዲሁም የዶሮ ስጋው በደንብ እንዲብላላልኝ ከድኛ ቆየውና እዚህ ጋር የፈላ ዘይት ላይ ድንች፣ መካከለኛ ድንች ሁለት ቦታ ጎረድ አድርጌ እጠብሰዋለሁ። ይሄንን የጠበስኩትን ድንች የቢሪያኒው ስጋው ላይ ነው የምጨምረው ቶሎ እንዲበስልልኝም፣ እንዲሁም ድንቹ በቃ ቆንጆ ክረንቺ ይሆናል። ስጋው በዚህ መልኩ ቆንጆ ሆኖ ደርሷል። አሁን ጨው ጨምሬ ቀመመዋለሁ። ስጋው እንደበሰለ እርግጠኛ ስንሆን የጠበስነውን ድንች እንጨምረውና ደርሷል ማለት ነው። እዩት እንዴት እንደሚያምር ማሻአላ። በመቀጠል ሩዝ ነው የምቀቅለው። ሩዙን በደረቀ ሎሚ፣ ቤይሊቭስ፣ ቀረፋ፣ ሄልና ስታር አነስ ጨው ብቻ አድርጌ ነው የምቀቅለው። ሩዙ በጣም ሳይበስል ገና ትንሽ ሲቀረው ነው ማውረድ ያለብን። ከዛ ድስታችን ላይ የተቀቀለውን ሩዝ፣ ከዛ የቢሪያኒ ስጋውን፣ ከዛ ሩዝ፣ ከዛ ስጋውን እያደረግን ደረጃ እያደረግን እንግዲህ ልክ እንደዚህ ሩዝና ስጓችን እስኪያልቅ ድረስ እንደዚህ እናደርገዋለን። ሌላው ደግሞ ሽንኩርትና የፈረንጅ ቃሪያ የጠበስኩት ነበር። እሱን ከላይ አድርግበታለሁ። እንዲሁም ፉድ ከለር አድርጌያለሁ። ቪዲዮ ላይ አልገባልኝም። በቀስቲር ሸፍኜ ከድኜው ለሰስ ያለ ሰዓት ላይ ትንሽ አቆየዋለሁ። ማሻአላ ሲወጣ ይሄንን ይመስላል። እዩት እንዴት እንደሚያምር። 2 አይነት ፉድ ከለርን ብታደርጉት በጣም ቆንጆ ነው የሚሆነው። ሩዙ ፍለፍሊ ነው፣ የዶሮ ስጋው ቆንጆ ሆኗል። በቃ ይሄንን ይመስላል። እኔ በአጥሪያ ሺትኒ ሰላጣ አድርገን ነው የበላ ነው። አሪፍ ነው፣ ሞክሩት።